ችግር አለብህ። ሂድ አንተ ወደዛ እንዳትጠጋኝ፣ ወደዛ እንዳትጠጋኝ፣ ወደዛ እንዳትጠጋኝ። ቆይ ልመታኝ ነው ምናምን ተይ፣ ልመታኝ ነው። እኔ ልትመታቱ አይደለም። ቆይ እንዴ ችግራችሁ መፍታት የምትችሉ ከሆነ ችግራችሁ ፍቱ፣ አለበለዚያ ደግሞ እኔ ዝናብ ሊዘንብ ነው ነፋሱ። እኔ ልታስመጪ ነው ያመጣሽ? ምን ማለት ነው ልታስመጪ? እኔ ላስመታ ካንተ እንዴት ነው ማለት? ያጠፋውን ነገር ካለ ይቅርታ ጠይቁ እኮ ይቅርታ ተጠያየቁ። ቤተሰብ ከመጀመሪያ በጣም ነው የምንወዳችሁ፣ ታኮሩናላችሁ። ወንድማችን ሰብስክራይብ አድርጉ፣ ሼር አድርጉ፣ ለብዙ ሰው አዳርሱ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች፣ እኔ ደግሞ ተወዳጅ ቤተሰቦች ናቸው። አዎ የሁላችንም የተለያየ ስለሆነ ለዛ እኮ ነው የጠበቅኳችሁ። እንዴት ናችሁ? እነሱ ደህና ናችሁ አይደል? ደህና ናችሁ? አይ እኔ ደህና ነኝ። እናንተ ደህና ናችሁ? እኛም ደህና ነን። ቤተሰቦች እናንተ እንዴት ናችሁ? እኛ እግዚአብሔር ይመስገን አለን። አልሐምዱሊላህ። ችግር የለውም ብዬ ነው እኔ አለው። ምንም ችግር የለውም። እኛ ደህና ነን። ቤተሰቦች እናንተ እንዴት ናችሁልን? ዛሬ ይኸው አቻኩለው ያው ሰምሊና ካለች የምቀርሰው አይደለም። እኔ ለተንኮል አይደለም የጠራው። እኔ ሰውን ለተንኮል አልጠራም። አይታችኋል፣ ግን ችግር የለውም ይሁን። እኔ ደግሞ በጣም የፈራው ነገር አለ። ያ ነገር ደግሞ ቤተሰብ ምንም የሚያስፈራክ ነገር የለም። እኔ ምንም አረ ለዛ መስሎክ ነው በቃ ስልከፍ የመጣው ሳታስበው ቶሎ ልድረስባት ብለህ ወጉ መድረስ ማለት ሊደርሰኝ ይገባል ብዬ እየሮኩኝ። አይ ያው ብድሩን የማይመልስ ልጅ አይወለድ ነው ነገሩ። ግን እኔ ብዙ ጊዜ እንደዚህ አልመልስም። ታውቃለህ? አትመልስም? እኔ እንደዚህ ሰው ማስደንገጥ ማስከፋት ምናምን በጣም ያሳዝነኛልና ለዛ ነው እኔ አልወድም። መጎበዝ ማለት ይሄ ነው። ይሄ ነው መጎበዝ። ይሄ በጣም እንደዚህ ስላሉ አጨብጭብ። መጀመሪያው ላይ አጨብጭባችሁ ነው። አጨብጭብ አንዴ አጨብጭብ። አሁን ስለ ራሳችን ወሬ ያወራልና ዛሬ አዲስ ቤት ላይ ነው የመጣ ነው። ይሄ ቻናል አዲስ ነው። የጓደኛችን ጓደኛችሁ ነው። እኔ መካተል መሰለኝ አይደል? ያካታል ብዬ አስባለሁ። ማለት ጓደኛችን የኛ ጓደኛ ማለት ያንተም ጓደኛ ነው። ያው ስላላወኩኝ ነው ማለት። አዎ ማን እንደሆነ ስላላወኩኝ ነው። ብዙም አታውቀውም ማለት ተዋወቁ ነበረ ምናምን ነገር ግን አሁን ስሙን መጥቀስ አይጠበቅብኝም። ሲመጣ ብታግዥም ችግር የለውም። አይ ችግር የለውም እኮ በቃ እሱ ሲመጣ ምናምን ነገር ታያለህ። አዲስ ቻናል የተከፈተው ከወንድማችን ነው ማለት እኔ ጓደኛዬ ስል ያራኩት ስለሚመስለኝ ለኔ ወንድሜ በጣም የምወደው የማከብረው እንዴት ብዬ ላስረዳችሁ፣ በጣም ብዙ ነገር ማለት ነው። አብረን ተምረንም ምናምን ብዙ ላይፍ ያሳለፈ ቤተሰቦች ዛሬ በአዲስ ቻናል የመጣ ነው። ማንነቱን ያው ላንተ መንገር አይጠበቅብንም። አትነግሩኝም? ብትነግሩኝም አሁን ነግሬያችኋለሁ እኮ ማለት ብትነግሩኝም ችግር የለውም። ለምን አትነግሩኝ? ችግር የለውም። እኔ ያው የእናንተ ጓደኛ አይ ጓግቶ ምናምን ነገር ሳይሆን ታውቃለህ በጣም ተጣልተዋል ምናምን ነገር ከኔ ጋር ከአንተ ጋር እንደተጣላ ነው የማውቀው። ማን ነው ወንድ ነው? ስለዚህ ይታረቃሉ። አዎ እኮ እኔ አንደኛም ነገር ያሰብኩት እንድትታረቁ ምናምን አስቤ ነው። እኔ ከሰው ጋር ልጣላ የምር ከሰው ጋር ልጣላ። እሺ ከማን ጋር ነው የምትጣላው? እኔ ከራሴ ጋር አስታውስ። ከማን ጋር ተጣላ? ችግሬ ከራሴ ጋር ነው። ሁሉ ነገር ያለው ራሴ ጋር። ከራሴ ጋር ብቻ ሳይሆን ሌላ እንግዲህ እስኪ አስታውስ። ለማን ነው ትንሽ ለማስታወስ ነው። ኧረ እኔ ማስቀየመው ሰው የለም። የምር ማስቀየመው ሰው የለም። ካሊድ የሚባል ሰው አታውቅም? ካሊድ አለች። ብዙ ካሊዶች አሉ። እስቲ ንገረኛ እንዴ። ካሊድ በርታ የአያት ልጥቀስ? አወኩት። እቀጥላለሁ። የአያት ጥመት እሺ። እና እሱ ነው ቻናል አዲስ ቻናል ተከፍቶ ተሰጥቶስ ነበርና እሱ ቻናል ላይ ሾርት ቪዲዮ ብቻ ነው ያየሁት እና ቪዲዮ አልሰራም። ግን ከዚህ በፊት ዩቲዩብ እንዲኖረው ወይም ዩቲዩብ መስራት እንደሚፈልግ ምናምን እኔ አውቅ ነበረ። ማለት መስራት እንደሚፈልግ ምናምን ነገር ነግሮኛል። ያው እንግዲህ የሰው ልጅ ከፍቶም ከፍተም ሲሰጠው አቅሙን ሊያሳይበት ነው አይደል? እና ከዚህ በፊት ቪዲዮ ብቻ ብዙ ነገራቶችን መስራት እንደሚፈልግ ምናምን አውቅ ስለነበረ ዛሬ እኛ መተን ደግሞ በራሱ ቤት እንደዚህ እንድንሰራለት ስለፈለኩ ነው። ግን ካንተ ጋር እንደተጣላ ነበር የማውቀው። አይ ያኮራረፈን ነገሮች አሉ፣ ያ ነገሮች አሉ። ግን ይሄን አለ እንዲህ ማካብዶ ምናምን ነገር አይደለም።
ግን ደግሞ የእሱ ቤት እንደሆነ አላውቅም ነበር አይደል እኮ አታውቅም። አሁን እኔ ነገርኩህ። እኛ ደግሞ ስራችን ያው መስራት ፈለገ እናበረታታለን። አዎ እሱን ስላሰብኩኝ እኛንም ስለምታበረታቱን እኛም ሌላን ሰው ከፍቶ በተለይ እኔ ብዙ ጊዜ የማወራውን ነገር አለ ሁሌም ማለት እሷ አጠገቤ ስላለች ምናምን ነገር አይደለም። ቤተሰብ አንድ ሰው የሆነ ለመስራት ፈልጎ የሚያበረታታ ሰው በጣም ያስፈልገዋል እና ያ ሰው ደግሞ አጠገቡ የሆነ በቃ ጠይቃችሁ እማታጡት ሰው አለ አይደል? ብዙ ጊዜ እኔ ስለ ስምረት አወራለሁና የምር ነው ትለያለች። የሆነ ሰው ልስራ ስትል እየሞቀብኝም ነው እኔ ዞር ስል ቢሆን ይሻላል ነበር። የምሬን እኮ ነው። ያው ምንም ነገር ሰው ባለበት ነገር መጥፎም ጥሩም ነገር ቢሆን ሰው ባለበት ይሻላል። እውነት ነው። ምክንያቱም መጥፎ ነገር እየሰራ ከሆነ ተደብቀሽ ወይም ተደብቀ ሰው ሌላ ቦታ የምታወራ ከሆነ ያ ሰው መቼም ሊረዳም ሊመለስም አይችልም ከጥፋቱ ብያምናለሁ። እኔ ስለተጣላሁት ምናምን ነገር አይደለም። ምክንያቱም ምንድነው ልስራ ብሎ ነው እንትን ያለው። ለኔ እንደውም አልጠየቀኝም። ምክንያቱም ስለማናወራ ምናምን ነገር አልጠየቀኝም። እንቀራረብ ነበር ከዛ በፊት አልጠየቀኝም። ምክንያቱም ምንድነው ተጣልተን ነበር እና ልስራ የሚል ሰው ደግሞ ካለ እኛ በቻልነው አቅም እናበረታታለን እና በቃ እስካሁን እንድትዋሽ ስላደረግን እኛ እናመሰግናለን። ብዙ ውሸት ነው ያስወራን። ለምን እንደዚህ ሲመጣ አናስደነግጠውም ብለን አንተ ደግሞ ትችላለህ እኔ ተማመንበታለሁ ብዬ ስፖርት ቤት አልገባሁም ዛሬ ወጣበታለሁ። በቃ እሱን ወጣበታለሁ ቁጭ ብድግ ትሰራበታለህ ወጣበታለሁ እና ቆየ ልበል እየመጣ አረ እዚህ በኩል እየመጣ ያለው መጣ። እሺ እኔን ሰላም አለው ከነሽ ፖስተር ምናምን ነገር በልሽ አጨናንቆ ግን ስንት ስራ ሰርቻለሁ። የስም ልጅ ጋርድ በመሆኔ እኮራለሁ። እኔም በጣም ደሞዝ ቅድሚያ ነው ደሞዝ ቅድሚያ ነው ትላለህ። ሰላም አትለንም እንዴ? አንቺ ማማ ደህና አለ ልሽም ነው ደስ ተጋር ምን አይ ለውዴ ጠራችሁት ለውዴ ጠራችሁት እሱ እንደሆነ ማለት የሱ ቤት ነው ይሄ ቪዲዮ ለሱ የሚሰራ ቪዲዮ እና በቃ ቻናሉ የሱ ስለሆነ አዲስ ቪዲዮ እየሰራንለት ነው። ችግር አለ አይደለም? ሊር ነው ምንድን ነው የረሳችሁት? ችግር አለ? አይ ስምሪ ብዙም አናወራው ነገር አለ ማለት እኮ ምንድን ነው ችግር አለ? አይ ምንም የለም። አንተ እንደዚህ እንትን ማለት ይሆናል ነገሮች ለመደበቅ ምናምን አትሞክር። ሲጀመር እኔ ስም ሊር ነው። አይ እኔ ሲጀመር ለሱ እንደሆነ አላውቅም። አታውቅም አውቃለሁ። አሁን የነገርንህ ግን ችግር ምናምን ነገር ካለ አሁን መናገር ትችላለህ። ሌላ ችግር ምንም ችግር የለብኝም። ግን ደግሞ ከሱ ጋር መቆም አልፈልግም። እኔ እሱ አልመሰለኝም። እኔ አዲስ ቻናል ምናምን ስትይ ማለት ነው ሌላ ሰው መስሎኛል አይደለም እንጂ እሱ አልመሰለኝም። ምንድን ነው አይደለም ምናምን አትበለኝ አንተ ዝም በል። አስደነገጥኩ እኮ ልጁ ማለት ምንም በማያውቅ ምን አስደነገጥኩት? ይሄ አሁን ገና ከመምጣቱ አይደለም እንደዚህ የሚባል ነገር ሌላ ነገር አለ። እኔ ማላውቀው ችግር ካለ በስነ እነሱ ለቢላ እያስመሰልክ ነው። ምንድን ነው ማስመሰል? ኧረ ዝም በል በቃ። ምን ሆነ? እነሱ ለቢላ ያታስመስል እንደዚህ ታውቃለህ። ምን ነገር እንዳለን ታውቃለህ አይደል? ማለት ሀሊድ ነገር አለ። ያጠፋኸው ጥፋት አለ። ምንድን ነው ያጠፋሁበት? ከዚህ በፊት ያደረከው ነገር ታውቃለህ? ምን ነገር ታውቃለህ እንጂ እኔ እናንተ አይደለ? ቆይ ባጭሩ ጠይቀኝ። እንተዋወቃለን አንተዋወቅም? እሺ እንተዋወቃለን። እሺ ያደረከው ነገር አታውቅም? ዛሬ እዚህ ጋር መጥተህ ሲጀመር እኔ እንዳለው ታውቃለህ። ለምን ትመጣለህ? እኔ እንዳለው ካወቅ ለምን ትመጣለህ? ለምን ይመጣል ማለት አቅም ሲጀመር እሱን ራሱ ቆይ ምንድን ነው የት ነው የምትሄደው? ዝናብ እየዘነበ ነው እያየክ ነው። ይቆም ነው አንደኛ ነገር። ችግር ካለ እዚሁ ፈታችሁ ችግራችሁን ፍቱ። አሁን ምንድን ነው እኔ አባብ ይኸውልህ አሁን የዛን ሰዓትም እንደዛ ሰንዝረብኛል። ተሰናስራችሁ ያለፈው እኮ አልፎ አሁንም እንዳትጠቀኝ እኔ እንድትቀርበኝ አልፈልግም። በቆምኩበት መጀመሪያ በቆምኩበት ቦታ ገባ። መጀመሪያ በቆምኩበት ቦታ እኮ እዚህ ጋር አሊ ገብቶሃል። መጀመሪያ በቆምኩበት ቦታ እኮ ለምን ትመጣለህ? ነገር ካለም ይቅርታ እንጠይቅ። ለምንድን ነው ይቅርታ የምትለኝ? ለምንድን ነው ይቅርታ የምትለኝ? በቃ እኔ ካንተ ሲጀመር አንዴ ተረጋጋ። ቀስ ብለህ ተነጋግሩ ማለት አንዴ ተረጋጋ። አይ እሱ እንዳያወራኛል በቃ ችግር ካለ ደግሞ ለኔ መናገር ትችላለህ። ነገሩን ቀለል ለማታረገው ነው። ጨረስኩኝ። በቃ
እኔ ጨርሱ ዝም ብላለሁ። እናንተ አሁን የመጣንበት ነገር እንትን ብለን እንጂ እኔ ሄዳለሁ፣ እናንተ ጨርሱ። አይ በቃ እንደዚህ ሆናችሁ ምንም አይነት ነገር እንድትሰሩ አልፈልግም። እኔ መሄድ ካለብኝ እሄዳለሁ። ማለት መግባባት የምትችሉበት ነገር ካለ መግባባት ተግባቡ። ምንም አንተ ጥፋት አጥፍተሃል። እስቲ ያጠፋሁት ነገር አለ ያረከው ነገር አንተ እኔ አረ ይሄን ያክል እኔ ሳየው ደም እየፈላ ነው። የምሬን ነው ሳየው ማለት ነው ደም እየፈላ ነው። እኔ እናንተ የለም እናንተ ስላላችሁ እዚህ ጋር አርፌ የቆንኩት እንጂ እሄዳለሁ። አሁን ምን እኔ ከሚሰነዘርብኝ እሄዳለሁ። ማለት ሊሰነዘርብህ አይችልም። ሲጀመር እንዴት ነው ሊሰነዘርብህ የሚነሳው? ይሄን ያክል ተደራሰናል። አይ በቃ ቶ በዚህ ልክ እንዳታወራኝ እኔ እንድታወራኝ አልፈልግም። ሌላ ችግር አለ እኛ ማናውቀው። እኔ እኮ ማለት እኔ እንኳን እኮ የመጣሁበትን ነገር እኮ ግራ አጋባኸኝ። ካሜራ አድርገናል አይደለ? እሱን የጠራነው ቻናሉ ላይ ቪዲዮ እየሰራን ነው ብያለሁ አይደል? ቻናል ከፍቷልና ቻናሉ ላይ ቪዲዮ መስራት ስለፈለኩ ነው የመጣሁት ብያለሁ። እሺ ማንም አስገድዶኝ አይደለም። እኔ ፍላጎት ስላለኝ ነው እሱ ቻናል ላይ መጥቼ ቪዲዮ ሰራን። እሺ አንተ ችግራችሁ ከሆነ ችግራችሁ መሀል ከላይ መፍታት እኔ ዝም ብያለሁ። ወአለይኩም ሰላም አብዬ፣ ሰላም ነው አብዬ። አሁን መግባባት የምትችሉበት ነገር ካለ ተግባቡ። እኔ በዝናብ መቆም አልፈልግም። ሰምሪ አንድ ነገር ልንገርሽ፣ ከሱ ጋር ብዙ ማወራቸው ነገሮች አሉ፣ ግን ጊዜ እየጠበኩ ነው። ከጊዜ በኋላ ፈተዋለሁ። ግን ደግሞ እዚህ ጋር ቻናል ይኸውልህ፣ እኔ አሁን ምንም የማውቀው ነገር የለም ከመጀመሪያ የለም። እኔ አንተ እንደሆንክ አውቄ አይደለም እዚህ ጋር የመጣሁት። ታውቃለህ፣ ብዙ ነገር እኔ አልደርስም። ምን ማለት ነው? እኔ ግራ እየገባኝ ነው። ምን ነገር አልገባኝም። ጀምር። እሺ በቃ ዝም ብለህ ምንድን ነው ያደረኩት? አሁን ስሚ፣ እሺ አሁን የመጣሽበት ነገር እንትን ብለናል እኮ በቃ ጨርሰን እንሂድ አይደለ? ጨርሳችሁ ሁለታችሁ ጨርሳችሁ ማለት እኔና እሱ ሲጀመር አገብሬሽ ነው አይደል? እዚህ ጋር የቆምኩት አብሬሽ ነው ይሄዳል። በሰላም ሰው ደወሬ እናወራለን። አታዋራኝ፣ እኔን አታዋራኝ። እኔ ጠርቻለሁ፣ እዚህ ጠርቻለሁ እዚህ እኔ ከሰላምታ ውጪ ደወሬ አውርቻለሁ። አልጠራሁክማ፣ እኔ አልጠራሁክማ። ጠራኸኝም አልጠራኸኝም። አረ በቃ አደረፈውን ይችላል። አይደለም በቃ ጀሚል እንታው ምን እንዳለ ወዴት ልትሄዱ ነው? ችግራችሁ መፍታት የምትችሉ ከሆነ ችግራችሁን ፍቱ። አለበለዚያ ደግሞ እኔ ዝናብ ሊዘንብ ነው። ንፋሱ ነው ችግር አለብህ። ሂድ አንተ ወደዛ እንዳትጠጋኝ፣ ወደዛ እንዳትጠጋኝ፣ ወደዛ እንዳትጠጋኝ አንተ ሆኖ ሌላ ችግር አለብህ። ኧረ ምንድን ነው? ልመታኝ ነው? ናምታኝ ልመታኝ ነው? እኔ ልትመታቱ አይደለም። ቆይ አንዴ እኔ ልትመታቱ የተጠጋኝ ለምንድን ነው? ልመታኝ ነው? ከማሰብ ጀመርክ አሁን ጀሚል አንተ ሊመታኝ ነው አይደለም? ልመታኝ ነው? ናምታኝ ሌላ ችግር ካለባችሁ እዛው ትጨርሳላችሁ። እኔ ታርቃችሁ እንዳታወራኝ አላወራም ብያለሁ አይደል? ኖ ምንድነው? በጣም ምንድነው? ነገር ምንድነው? ነገር እዚህ ጋር እሺ፣ ለምን መጣ? ልመታኝ ነው? እዚህ ጋር መጣ። በቃ እንዴ ጨርሱ በእናታችሁ። ሀሊድም ጀሚልም እኔ በዚህ ሰዓት ጩኸት ምናምን ነገር መስማት እንፈልግበት ሰዓት አይደለም። መሄድበት ፕሮግራም አለብኝ። በዛ ላይ ደግሞ ዝናብ እየመጣ ነው። በዛ እኔም ልሄድ ነው። ዝናብ እያካፋ ነው። ማካፋት ጀምሯል። አይደለም ትምለት እኔ ልታስመጪኝ ያመጣሽ ምን ማለት ነው? ልታስመጪኝ? እኔ ላስመጣ ካንተ እንዴት ነው የማመጣው? ያጠፋውን ነገር ካለ ይቅርታ ጠይቁ እኮ ይቅርታ ተጠያየቁ። ጀመር ቆይ መጀመሪያ ላይ መሄድ የለም። ቆመ በስነ ስርዓቱ አውራ ሳሎን እነሱ አሰቡ ማለት ተደዋደው ቦክሰኛ ነገር ነው። ሰላም በለሽ። ከጀሚል የባሰ ሊመጣ ነው። ሰላም በለሽ። ፍራንክ ነው አልካ። በነገራችን ላይ እነግርሃለሁ ምን እንደሆነ። ሰላም በለሽ። ይሄ ልጅ ቦክሰኛ ነው። እሺ ከመጀመሪያ ይሄ ቻናል አንተ እንደሚከፈት ለአንተ ቤት ማለት አንተ አዲስ ቻናል ስምት እንደከፈተችልህና እኔ ምንም አላውቅም ነበር። ያው ጣጣሪ ምናምን ነገር ቪዲዮ እንስራ ምናምንና ለካሊጅ ነው ምናምን ነገር ብለው ነገርኛል። ግን ደግሞ ያው ቤተሰብም ትንሽ ፏላ ማድረግ አንተንም ትንሽ ለማስደሰት አስደሰትኳ። በጣም ጨጓራውም ቢሆን ደንግጫለሁ ለራሴ። ምን ትያለሽ ስምሪ? እኔ ደስተኛ ነኝ። እኔ እንደዚህ ነገር እኮ ደስ ነው የሚለኝ። እኔ የተቃጠልኩበት ነገር ደግሞ ሲሆን ደስ ነው የሚለኝ እና አንተን እንትን ለማለት ነው። ያው ቤተሰብ ጋር ስትመጣ ዝም ብለህ እንትን ከምትል ያው አዲስ ቻናል ስትከፍት ዝም ከምንል ብለን መግቢያ ምናምን ሌላ ችግር ያለብን ይመስለኝ። ኧረ እኔ አባቴ በጣም ነው ተጠራጠርኳቸው። ከዚህ በፊት ነበረባቸው እንዲያልኩኝ ሲኮሳተር እኔም ሊመታኝ ነው እንደ
እየነገርኩ እንዲጠጋ እያልኩ ነበር። አይ እንትን እኮ ነው መጀመሪያ ሲጀመር ሁለቱ ቤለ ውሸታም ናቸው። ዝም በል እኛ ታውቃለች፣ ያውቃል፣ ሁለቱም ያውቃሉ። እኔ አልዋሻውም። እና ቤተሰቦች ሰብስክራይብ እያደረጋችሁ እኔ አይደለም ሁላቸውም ውሸታም ናቸው። እዚህ ዓለም ላይ ውሸታም የሌለ ሰው የለም። እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑት። ለኛ እንደሆናችሁን ለሱ አንድነታችሁን አሳዩት። ይሄንን ቪዲዮ ላላየውም ሼር እያደረጋችሁት ላይክ እያደረጋችሁት ቪዲዮ ቫይራል እንዲወጣ አድርጉ። እንወዳችኋለን። አንተ የምትለው ነው እሺ ያልኩት ማለትማ ነበረበት እናስ ብለው እንዴ ይበል በቃ እንሳት ይበልስና እስቲ እንይክ የኔ ቤተሰቦች በጣም አስደንግጠውኛል። ድንጋጤው እስካሁን አልለቀቀኝም። ከውን ያልኩት የምር ሊጣላይ ነው መሰለኝ። በዚህ ልክ ፕራንክ ማድረጋቸው በጣም ደስ ብሎኛል። ከጀርባ ሊሰነዘርብ ነው። በቃ እንወዳታለን። ዝናብ እየዘነበብን ነው። ባይ ሰብስክራይብ አድርጉ። ጀሚል ግን አላለም። ሰብስክራይብ አድርጉ ልበል አንዴ በል። ቤተሰብ ከመጀመሪያ በጣም ነው የምንወዳችሁ። ታኮሩናላችሁ። ወንድማችን ሰብስክራይብ አድርጉ፣ ሼር አድርጉ፣ ለብዙ ሰው አዳርሱ። እስቲ እንያችሁ። አዎ አንድነታችሁን እኛም ፍቅር አንድነታችሁን ሰብስክራይብ አድርጉልን። ምንም ነገር የሚቀነስ ነገር አይኖርም። ማበረታታት ልማዳችን ነው፣ ባህላችን ነውና አበረታቱን። ሁላችንም አበረታቱን። እንወዳችኋለን። በያላችሁበት ቦታ ሰላማችሁ ብዝት ይበል። ቻው ቻው።